ወንጀለኞች ችግር ሲፈጠሩ ንብረት ሲወደሙ ሰውን ሲገሉት ካሳውን መንግስት የሚከፈል ከሆነ እነዚህ ወንጀለኞች ምን እንደሚማሩት ይህ የተለመደ አካሄድ ነው። ዝም ብዬ አይደለም የሚናገረው። እነዚህ ያኛው አመራሮችና በዲያስፖራ የሚገኙት ያኛው ተወላጆች እና በጋምቤላ ክልል ውስጥ የሚንቀሳቀሱ የወንጀል ቡድን ህብረት አላችሁ ብዬ የሚናገረው ከነዚህ ሁሉ ተነስቼ ነው። ከነዚህ ታሪኮች ባለኝ ልምድ የደረስኩባችሁ ታሪኮች መነሻ አድርጌ ነው እንደዚህ የሚናገረው። እናንተ በተግባር ያያችሁት ይመስለኛል። ግማሻችሁ በፍርሃት ምክንያት ዝምታ መርጣችኋል። እውነት መናገር አትፈልጉም፣ ምክንያቱም ላለመጉዳት ወይ ጥቅማችሁ ላለማጣት። ሌላ ደግሞ ከመረጃ ማነስ የተነሳ ሰዎች ዝምታ የመረጡ መኖሩን አውቃለሁ። እነሱም ብሌም አላረጓቸውም፣ ምክንያቱም ከመረጃ ማነስ ምክንያት የተነሳ ችግር ሊሆን ይችላል። ይህ በቅርብ የተጀመረ ነገር አይደለም። ዛሬ ማውራው ስለ ሴኖትራክ ነው። ከአንድ ወር በፊት በጋምቤላ ክልል ፖሊስ ኮሚሽን ኮሚሽነር ፊት የተቃጠለው ሴኖትራክ ጉዳይ ይመለከታል ዛሬ አድረስ ለማድረግ የሚፈልገው። ምክንያቱም ሴኖትራክ ሲቃጠል ጸጥታ ኃይሉ ባለበት ነው። በወንጀለኞች ሲቃጠል የፌዴራል ጸጥታ ኃይል እርምጃ ለመውሰድ ሞክሮ ነበረና ከዛ የክልሉ ፖሊስ ኮሚሽን ኮሚሽነር ፍቃደኛ ስላልነበረ እና እርምጃ አትውሰዱ እኔም እመክራቸዋለሁ ብሎ ሴኖትራክ እንዲቃጠል ምቹ ሁኔታ ተፈጥሯል። ሰውየው የክልሉ ፖሊስ ኮሚሽን ኮሚሽነር እስካሁን ጥያቄ አልተደረገም። አልፎም እነዚህ ወንጀለኞች ሴኖትራክ ያቃጠሉ ሰዎች ማናቸው አልታሰሩም እስከ ዛሬ ድረስ። አልፎም አሁን ሴኖትራክ በክልሉ ፖሊስ ኮሚሽን ኮሚሽነር ፊት የተቃጠለው ሴኖትራክ በጋምቤላ ክልል ውስጥ የሚገኙ መንግስት ሰራተኞች ከደሞዛቸው ተቀንሰው ካሳው እንዲከፈል የሚል ውሳኔ ተወስኗል። ወይም ካልሆነ ከበጀቱ ተቀንሰው ለኢንሹራንስ ወይ ለሴኖትራክ ባለቤት እንዲከፈል። ይህን ያመንኩበት ምክንያት አዲስ ነገር አይደለም፣ ከኦሞድ ቦንግ ጊዜ ጀምሮ ነው። ምክንያቱም ጋምቤላ ክልል ውስጥ ውድመት የሚያደርሰው ከአንድ ማህበረሰብ የወጣ ወንጀለኛ ቡድን ነው። ግልጽ ነው፣ እውነትም ነው። በተጨባጭ መኪናዎች ሲወደሙ የወደመ ይሄ ቡድን ብቻ ነው፣ ሌላ የለም። ከማጃን፣ ከኑወር፣ ከኦፖ፣ ከኮሞ፣ ከአማራ፣ ከኦሮሞ ከሌላ አታገኝም ጋምቤላ ክልል ውስጥ ውድመት የሚያደርሰው። ነገር ግን ውድመት ሲያደርሱ ማነው ከፋይ? መንግስትና የጋምቤላ ክልል ህዝብ ነው። ላሳውሳቸው፣ ሰላም ባስ በመጀመሪያ ጊዜ ኢትዮጵያ ውስጥ መጥቶ ወደ ጋምቤላ ሲመጣ በመጀመሪያ ቀኑ ነው ጥቃት የደረሰበት። ወድሞ ሰውን ተገሏል። እሱን ይህን ሁሉ ወጪ የሸፈነው መንግስት ነው፣ በተመሳሳይ ቡድን ነው። የሆነ ጊዜ ሁለት ነጋዴዎች አይሱዙ ሞልቶ እቃን ጭኖ ከጋምቤላ ርዕሰ ከተማ ተነስቶ ወደ ኑወር ዞን በመሄድ ላይ ያሉ ኢሊያ ላይ ተገሏል። የነዚህ ሁለት ነጋዴዎችን ካሳ ኢታንክ መንግስት ሰራተኞች ሙሉ ኑወር፣ ሌላ አበሻ፣ አኟ፣ ሌሎች እንዲከፈሉ ነው የተወሰነው። እነዛ ወንጀለኞች አልታሰሩም፣ ተጠያቂ አልተደረጉም፣ ካሳ እንዲከፈሉ አልተደረጉም። መዋጮ የከፈለው ማን ነው? መንግስት ሰራተኛ ነው። ለነሱ ወንጀለኛም እንደሚማረው አሁን በተመሳሳይ ባለፈው ወይ ከአንድ ወር በፊት ሴኖትራክ ያቃጠሉ ሰዎች ሳይታሰሩ ሲቀር ካሳ ደግሞ ሌሎች ሲከፈልላቸው ምን እንደሚያመለክተው እንደዚህ አይነት ነገር እነዚህ ወንጀለኞች ምን እንደሚማሩት እሱም ብቻ አይደለም። በኦሞድ ቦንግ ጊዜ ወደ 18 የሚሆኑ የጤና ሳይንስ ኮሌጅ ተማሪዎች በቀለማቸው ከጎደረ ተነስቶ ወደ ጋምቤላ ለትምህርት መመረቂያ ጊዜ መንገድ ላይ ያሉ ተገደሉ። በተመሳሳይ ቡድን የነሱ ካሳ ማን የከፈለው? መንግስት ነው። ስለዚህ ይሄ ምንድነው? ከዚህ በላይ ምንድነው መረጋገጫ የምትፈልጉት? እነዚህ ሰዎች አንድ ላይ እየሰሩ መሆኑ ምንድነው መረጋገጫ? ከዚህ በላይ ምንድነው መረጋገጫ? ምክንያቱም ወንጀለኞች ግማሽ ቡድናቸው ወንጀል ሲፈጸሙ የካሳ ክፍያ በመንግስት ሰራተኞችና
ወይ በመንግስት በጀት ወይ በህዝብ በጀት እንዲከፈል ማድረግ ምንድነው የሚያመለክተው? ይሄ ምንድነው የሚማረው ይሄ ቡድን? ሌላ ደግሞ ለመታሰር እንዳይታሰሩ ለመታሰር ፌዴራል ተነስቶ እነዚህ ለማሰር ሲድ እንዳይታሰሩ የክልሉ ርዕሰ መስተዳድር፣ ፖሊስ ኮሚሽን ኮሚሽነር እነዚህ ሰዎች ሲታገሉ ታያቸዋለህ። ከዚህ በላይ ምንድነው መረጋገጫ? እናት የክልሉ ርዕሰ መስተዳድር፣ ወንድም የክልሉ ፍትህ ቢሮ፣ ታናሽ ወንድሙ የክልሉ ፖሊስ ኮሚሽን ኮሚሽነር ሲሆን አወዳሚ ወንጀለኛ ይህን ሁሉ ከቤተሰቡ ሲሆን ምንድን የሚያደርገው? ከለላ ያገኛል። ልክ አሁን ያገኙ እንዳለ ሆኖ እንደሚያገኙት ስለዚህ ከዚህ በላይ ምንድነው መረጋገጫ የምትፈልጉት? ከዚህ በላይ መረጋገጫ የለም። አኟ ምሁራን፣ አኟ አመራር፣ አኟ ዲያስፖራ፣ ያኟ ወንጀለኛ ቡድን በተግባር ሰዎች የሚገደሉና ንብረት የሚወደሙት ሰዎች በህብረት መሰራታቸው እነዚህ ሁሉ ወሳኔዎች ናቸው መረጋገጫ። ከዚህ በላይ ምንድነው የምትፈልጉት? በአኟ ምሁራን አመራርነት ጋምቤላ ክልል ሰላምና ልማት አታገኝም መቼም። ለምን እውነት አንናገርም? ከዚህ በላይ ሌላ መረጃ ምን ያስፈልጋል? ከዚህ በላይ ሌላ መረጃ አለ እንዴ? ሌላ መረጋገጫ አለ? ዶሮ መታሰር አለበት። የክልሉ ፖሊስ ኮሚሽን ኮሚሽነር መታሰር አለበት። ተጠያቂ መድረክ አለበት። ማኝ ሳይቀር ማኝ ባለፈው መኪና የተቃጠለው ስለተደጋገመ ነው ብሎ የተናገረው በይፋ ተናግሯል። የተፈጸመው ድርጊት ትክክል አይደለም ብሎ አልወገዘም። ደስ ነው ያለው። የተቃጠለው ነገሩ ስለተደጋገመ ነው ብሎ ተናግሯል። ነገሩ ስለተደጋገመ ነው ብሎ ልክ መኪና ካቃጠሉ ልጆች ጋር እንደተናገረ አይነት ሰው ነው የተናገረው። እኛን መኪና ካቃጠል ነው ነገሩ ስለተደጋገመ ነው ብሎ በቃ ከነዚህ ልጆች ጋር ግንኙነት አለ ማለት ነው። ከዚህ በላይ ምንድነው መረጋገጫ የምትፈልጉት? ማኝ ባለሀብት ነው፣ ይክፈል። ምክንያት የማይታሰር ንጉስ ስለሆነ ብር ስላለው ይክፈል። ከህግ በላይ ስለሆኑ ግን ከህግ በታች ቢሆኑ ኖሮ እስከ ዛሬ ድረስ ውጭ አይቆዩም ነበር፣ የታሰሩ ነበር። ምክንያቱም ግልጽ ምስሎች እኮ አሉ። ከዚህ በላይ ምንድነው የምንፈልገው? ያሳዝናል። ስለዚህ መጨረሻ መልእክቴን ለጋምቤላ መንግስት ሰራተኞች ማስተላለፈው መልእክት እናንተ ወንጀለኛ ያወደመው መኪና የመክፈል ህገ መንግስታዊ መብት የላቸው፣ ግዴታም የላቸው። አይሚን ህገ መንግስታዊ ግዴታ የለባቸው። የደሞሳቸው የራሳቸው ነው። ያለናንተ ውሳኔ ማንም ሊቆረጥባቸው አይችልም። መብታችሁ ነው። ህገ መንግስታዊ መብታችሁ ነው። እስከ መቼ ነው ለወንጀለኞችን ካሳ የምትከፍሉት? ወንጀለኞች ያበረታታችሁ ነው። የምትከፈሉ ከሆነ ወንጀለኛ ማበረታታት ማለት እኮ ነው። አስታውሳለሁ ኡሞዱ ጁሉ ስልጣን እንደያዘ ከጋሏቶ ስልጣን እንደወሰደ ከመከላከያ እጅ መሳሪያ ለመንጠቅ ነዳጅ ማዲያዎችን ለማቃጠል የሞከሩ ልጆች አገር መከላከያ ራሱ ለመከላከል እርምጃ ሲወስድ የተጎዱና የተገደሉ ወጣቶች መልሶ ካሳ ከፈለ። ኡሞድ ስልጣን ሲወጣ አኝዋኮች ስለሆኑ ካሳ ከፈለ። ነገር ግን አኝዋኮች ለምን በመከላከያ ተገደለን ብሎ ኖሮችን ሂዶ ሲገሉት በአኝዋ ወጣቶች የተገደሉት ኖሮች ማናችሁ ካሳ አልተከፈለም ለነሱ ለንወር ተጎጂዎች። ይሄ ነው ጋምቤላ በወንጀለኞች የተመራ ነው ያለ። ከኢህአዴግ ጊዜ ጀምሮ እስከ ዛሬ ድረስ በወንጀለኛ የተመራ ነው ያለ። ለዛ ነው ክልሉን ወደፊት መጓዝ ያልቻለችው። ስለዚህ እናንተ
ለወንጀለኞች ማበረታቻ መስጠት የለባቸውም። ምክንያቱም ለወንጀለኞች የምትከፈሉ ከሆነ ወይ ለወንጀለኞች አድማ ወይ ውድመት የምትከፈሉ ከሆነ ነገ የሚደርስባቸው ነገር ለመገመት አዳጋች አይደለም። በቃ ቻው፣ ደህና ሁኑ።